ቁርአን ሲቀሩ 99% ሙስሊሞች ሳያውቁ የሚሳሳቱበትን ይሄንን አንድ ታላቅ ስህተት ታውቃላችሁ? አሁኑኑ ራሳችሁን ፈትሹ። በሱረቱል ፉሲለት ላይ አንድ በጣም ለየት ያለ ቃል አለ። ቃሉም ይህ በስክሪን ላይ የምታዩት ነው። ይሄንን ቃል እንዴት ብላችሁ ነው የምታነቡት? እዚህ ጋር ከአሊፍ በላይ ያለችውን ይህችን ጥቁር ነጥብ ያስተዋሉ ሙስሊሞች በጣም ጥቂት ናቸው። ብዙ ሰው ይሄንን ቃል ሲያነብ በመደበኛው ሐምዛ አጥብቆ አዕጀሚዩን ይላል። ግን ይሄ ስህተት ነው። ትክክለኛው አነባበብ ተስሂል የሚባለውን ህግ መሰረት በማድረግ ቀለል አድርገን አዕጀሚዩን በማለት ልናስተካክለው ይገባል። ይሄንን አነባበብ ስንቶቻችሁ በትክክል ታውቁት ነበር? ልክ እንደዚሁ 99% ሰዎች የሚሳሳቱባቸውን ሌሎች 3 ታላላቅ የቁርአን አነባበብ ፈተናዎችን ከነሙሉ ማብራሪያቸው በአዲሱ ቪዲዮ ላይ አዘጋጅቼላችኋለሁ። አሁኑኑ ራሳችሁን ለመፈተሽ ከታች በቪዲዮ ርዕስ ስር ያለውን ሊንክ ወይም በመጀመሪያ ኮሜንት ላይ ያስቀመጥኩትን ሊንክ በመጫን ቪዲዮውን ሙሉውን ይመልከቱ። የተሰማችሁንም ስሜት ኮሜንት ላይ መጻፍ እንዳትረሱ። ወሰላሙ አለይኩም።